አይ ሰላም እንዴት ናችሁ ጓደኞቼ? ደህና ነኝ እኔ በጣም። ዛሬ ከኪችን ያለኝ እራት ከበላሁ በኋላ ጠጣው እንደለመድ ነው ስለ አንድ ሃይማኖት ደግሞ ዛሬ የሚሆነው ስለ ቡዲዝም ነው። ቡዲዝም በብዛት ምስራቁ የዓለማችን ክፍል ላይ ነው ፕራክቲስ የሚደረገው። በብዛት ካምቦዲያ፣ ላኦስ፣ ታይላንድ፣ ጃፓን፣ ኮሪያ፣ ምስራቁ ዓለም በአብዛኛው አካባቢዎች ይደረጋል። ልክ ክርስትና ላይ የተለያየ ዲኖሚኔሽን እንዳለ ለምሳሌ ክርስትና ላይ ካቶሊክ አለ፣ ኦርቶዶክስ አለ፣ ፕሮቴስታንት አለ፣ አድቬንቲስት አለ እና እንደዛም ቡዲዝም ላይ የተለያዩ ሴክቶች አሉ ማለት ነው። አንድ ብቻ አይደለም እና ከሂንዱይዝም ቀጥሎ የመጣ ሃይማኖት ነው። ከክርስትና ከእስልምና ከአይሁድ ይቀድማል እና አንዳንድ ካልተሳሳትኩ አንዳንድ ክርስቶች ኢቨን ኢየሱስ ክርስቶስ ራሱ ሪኢንካርኔት ያደረገ ቡዳ ነው ብለው ነው የሚያምኑት። ሂንዱዎችም ቡዳ አስተማሪያችን ነው የሚሉት፣ ነብይ አይደለም። በቡዲስቶች አስተምሮ ቡዳ ነብይ አይደለም፣ አስተማሪ ነው። አልቲሜት ቲቸር ነው የሚባለው። በእነሱ ቡዳ ክርስቶስ ቡዳ ሪኢንካርኔት አድርጎ እንደገና ተፈጥሮ በሌላ ዓለም በሌላ አካባቢ ኢየሱስም የቡዳ እንደገና የተፈጠረ እንደሆነ ነው የሚያምኑት። በሂንዶችም ቪሽኑ ይመስለኛል የቪሽኑ ኢንካርኔት እንዳደረገ ነው የሚቀበሉት እና ቡዲዝም እምነት ፈጣሪ ይሄ ነው ብለው አይታወቅም ነው የሚሉት። ማለት ኦልሞስት የለም ብለው ነው የሚያምኑት። ራሳችንን የራሳችንን ህይወት የምናስተካክለው ብለው ነው እንትን የሚሉት እና ሞት ካላቸው ሃይማኖቶች አንዱ ነው። ቀደምት ነው ምንኩስና ያለበት እና ምንኩስና ለአንድ ሰው ሲገባ ጸጉሩ ይላጫል፣ ከቤተሰብ ጋር ያለውን ግንኙነት ያቋርጣል። በጣም ሚኒማል ላይፍ ነው የሚኖረው። በቀን አንዴ ነው የሚበላው በቃ እና ሲሞቱ የሞቱበት ቦታ ላይ ሬሳቸው ይቃጠልና ይበተናል። ወንዝ ላይ ሰሜን በተናል እና እንደዛ ነው ህይወታቸውን እንደዚህ የስጋዊ ምድራቸው እና ሌላ ደግሞ ምንድነው ሪበርዝ የሚባል ነገር ሰው ሪበርዝ ያደርጋል። አሁን ምሳሌ እኔ ዛሬ ያለኝን ሰውነት ዛሬ ያለኝ መረዳት አይደለም የዛሬ ብዙ ዓመታት ኪንደርጋርተን ስማር ኤሌመንተሪ ስማር ሃይስኩል እንዲህ የተባለ እስከ ሃየር ኢንስቲትዩሽን ድረስ ያለኝ ሰውነት አይደለም ያለው። ሪበርዝ እያደረገ እየተለወጠ ሄደ ነው። እኛም እንደ ስራችን ይሄ ስጋችን ከሞተ በኋላ ወይ መጥፎ ቦታ እንወለዳለን ወይ ደህና ቦታ እንበል ሪበርዝ እናደርጋለን እንጂ ላይፍ ሳይክል ነው፣ አይቆምም። ገሃነምና መንግስተ ሰማያት በክርስትና በእስልምና በይሁዲ እምነት እንዳለ አይነት አይደለም። ቡዲዝም ላይ ያለው እዚሁ ነው ማለት አንድ ሰው መልካም ብሰራ ግሪዲ ካልሆንኩኝ ቅንነት ካለኝ ጄለስ ካልሆንኩኝ ኦቨር ኮንፊደንስ በራሴ በጣም ትምክህተኛ ካልሆንኩኝ
ቀጣይ ይሄ ስጋዬ ከሞተ በኋላ ቀጣይ የተሻለ ቤተሰብ ውስጥ ማለት ሰፈር ማላደርግበት ኢንቫይሮንመንት ላይ ሰፈር ማላደርግበት ቤተሰብ ውስጥ ሀገር ውስጥ ዙሪያዬ በቃ በጎ ነገር ውስጥ ይፈጠራል ማለት ነው። እና እንደዛ ነው የሚያምኑት። ያ እንደዛ ነው የሚያምኑት። እና the oldest religion ነው። መጀመሪያ የተነሳው ህንድ ሀገር ነው፣ የአሁኗ ኔፓል ሀገር። መጀመሪያ ኔፓል፣ ህንድ፣ ባንግላዴሽ፣ ፓኪስታን አንድ ሀገር ነበሩ እና ህንድ ውስጥ ተወለደ ነው የሚባለው። ነገር ግን በአሁኗ ኔፓል ውስጥ ነው የተወለደው። ቡዳ ማለት ነው ከትልቅ ሮያል ፋሚሊ ነው የተወለደው። ግን የሆነ ሰዓት ላይ ለ10 ዓመት ብቻውን በጥሞና የኖርና ከዛ ትምህርቶቹ የተገለጡለት ብዙዎችን እያስተማረ የቀጠለ ስቲል ነው። በጣም ኢንፍሉዌንሻል የሆነ ሃይማኖት ነው። በተለይ ዌስተርኑ ዓለም ላይ አሁን እየተስፋፋ ያለ ሃይማኖት ነው። በብዛት ምንድነው ዲታች መሆንን ነው የሚያስተምረው። ከዚህ ዓለም ከየትኛውም ነገር ጋራ መቆራኘት እንደሌለብን፣ አለዛ ሁሌ እንደታመምን እንደምንኖር ሰፈር እያደረግን እንደምንኖር ነው አንዱ ትምህርት። ለምሳሌ እኛ ስናድግ የትኛውም ሰው ልጁን ሲያሳድግ ስታድግ እንዲህ ትሆናለህ፣ ስናድግ እንዲህ እንሆናለን እያልን ነው እኛ የምናድገው። እና ያ ነገር ካልሆነ እንጎዳለን፣ ሜንታሊ እንጎዳለን፣ ሰፈር እናደርጋለን። እዚህ ሳልሆን ቀረው፣ እንዲህ ሳይሳካልኝ ቀረም ብለን እናስባለን። እና በቡዲዝም ግን ምንም ኤክስፔክት እንዳታደርግ ነው ትምህርት የሚሰጠው። በዚህ ዓለም ላይ ሁሌ ቼንጅ ኢዝ ፐርማነንት ኢን ዲስ ላይፍ ነው ትምህርቱ፣ ዋናው ኮር ትምህርቱ ማለት ነው። ሁሌ ቼንጅ አለ። ቤተሰብህን ልታጣ ትችላለህ፣ ስልጣንህን ልታጣ ትችላለህ፣ ጤናህን ልታጣ ትችላለህ፣ የምትወደውን ነገር ልታጣ ትችላለህ። ሁሌ ከነገሮች ጋር ዲታች መሆን እና ሰፈሪንግን መቀነስ፣ ሰፈሪንግ ደግሞ የሚቀንሰው ዲታች በመሆን ነው የሚል አንዱ ዋነኛ ትምህርቱ ነው። እና በዚህ ምክንያት ዌስተርን ዓለም ላይ ሴሌብሪቲዎች፣ ትልልቅ ቢሊዮነሮች፣ ባለሀብቶች እየተቀበሉት ይገኛሉ። እና ሌላው ደግሞ ቡዲዝም እንደ ሃይማኖትም እንደ ላይፍ ስታይልም ነው ሰው የሚከተለው። ላይፍ ስታይልም ነው እንደ ሃይማኖትም ነው የሚሉት እንደዛ ነው። እና ከአንዳንድ ዌብሳይቶች ያገኘሁት ነገር ነው። ያ ቢጠቅማችሁም ባይጠቅማችሁም ያወቁትን ሼር ላድርጋችሁ ብዬ ነው። አዶናይ ሰግጡ ብሏል። ሰግጠን የምናውቀውን ሼር እናደርጋለን። ቻው፣ ደህና ደሩ።